ስለ ሀገራችን ኢትዮጵያ ለመጸለይ ከአራቱም ማዕዘናት ስለመጣችሁ በዚህ ስፍራ ላይ ደግሞ የሚጸለየውም ጸሎት እግዚአብሔር ስለሚሰማ ስለ ሀገራችን ኢትዮጵያም ለመንበርከክ ስለሆነ ከያቅጣጫው የተሰባሰብነው ይህ ምርጫ በሰላም እንዲጠናቀቅ በእግዚአብሔር ፊት እንጸልያለን። ሰው ሁሉ ይህን ምርጫ በሰላም መርጦ እንዲያጠናቅቅ። ሰላም ሲኖር ነው ሰው ወጥቶ የሚገባው። ሰላም ሲኖር ነው ተማሪ የሚማረው። ሰላም ሲሆን ነው ነጋዴ የሚነግደው። ሰላም ሲኖር ነው አገልጋይ ወጥቶ አገልግሎ በሰላም የሚመለሰው። ሰላም ሲኖር ነው ሰው ወጥቶ ገብቶ የሚገባው። ሰላም ሲኖር ነው የምንንቀሳቀሰው። ስለዚህ ሰላም ከሁሉ ነገር ቀዳሚ ነው። ኢየሱስ ክርስቶስም ያለው እኔ ሰላሜን እተውላችኋለሁ ነው ያለው። የሰላም ዋጋው ትልቅ ነው። ስለዚህ ስለ ሀገራችን ኢትዮጵያ እንጸልያለን። ሰሜኑን፣ ደቡቡን፣ ምዕራቡን፣ ምስራቁን ይዘን መሀል አዲስ አበባን ይዘን እንጸልያለን። ይሄ ምርጫ በሰላም እንዲጠናቀቅ በአምላካችን በእግዚአብሔር ፊት እንጸልያለን። ሁላችንም እንደሚመቻችሁ ናችሁ ተንበርክካችኋል። ደስ ይላል። ሀገራችንን ኢትዮጵያ ይዛችሁ በቃ በሰላም ይጠናቀቅ ይሄ ምርጫ። በዚህ በግንቦት ወር ላይ የሚካሄደው ምርጫ በሰላም ይጠናቀቅ። እግዚአብሔር ሆይ በየአካባቢው ሰላም አድርግ። ለህዝብ ሰላምን ስጥ፣ ለከተማ ሰላምን ስጥ፣ ለክልሎች ሰላም፣ ለመሀል ከተማ ለአዲስ አበባ ሰላም፣ ለድሬዳዋ ሰላም፣ ለሁሉ ሰላም ይሁን። ለሰሜን፣ ለደቡብ፣ ለምዕራብ፣ ለምስራቅ ሰላም ይሁን እያላችሁ ጸልዩ። ሰላም ሰላም ሰላም፣ ነውጥ አይሁን፣ ሰላም ይሁን። ሰው በቃ በሰላም መርጦ ወደ ቤቱ ይግባ። በሰላም ይሄ ምርጫ ይለቅ። ቅድም ብያቸዋለሁ፣ የሰላም ዋጋው ትልቅ ነው። እኛ ሀገራችንን ኢትዮጵያ ወክለን ያው 3 ቀንም ሌሊትም እየጸለይን ነው። የመጣችሁበት ሀገር አለ። ስለ ኢትዮጵያ ለመንበርከክ መጣችኋል። ስለዚህ ዛሬ እንጸልያለን። አቤቱ እግዚአብሔር ሆይ ይሄ ምርጫ በሰላም ይጠናቀቅ በሉ። ህዝባችን ሰላም ይሁን፣ ምድራችን ሰላም ትሞላ፣ ትውልዳችን ሰላም ይሁን። በሰላም ተጀምሮ በሰላም ይጠናቀቅ። ሰላም። የሰላም አምላክ ግን ከኛ ጋር ነው። ይሄንን እመኑ። የሰላም አምላክ ከኢትዮጵያ ጋር ነው። የኪዳን አምላክ ትላንት ኪዳን የገባላት ለኢትዮጵያ ለዚች ለደሃ ምድር እግዚአብሔር አሳልፎ ለመከራ ለውከት ለእልቂት ያልሰጠን እስከዛሬ የጠበቀን ጌታ ይባረክ። ክብር ለሱ ይሁን። አሁንም እንደምንጠብቀን እናምናለን። ምርጫ በሰላም እንዲጠናቀቅ እንጸልያለን። መላእክቶች በአራቱ አቅጣጫ እንዲታዘዙ ከሱ ዘንድ እግዚአብሔር እረኛ ነው። እረኛ ከሱ ዘንድ እንዲታዘዝልን እንጸልያለን። ለመሮች ሰላም እንዲሆን፣ ምርጫ በሰላም እንዲጠናቀቅ፣ ለፈጠረ ፍጥረት ሁሉ እግዚአብሔር ሰላም እንዲሰጥ እግዚአብሔርን እንለምናለን። ወደፊቱ እናቀርባለን። እግዚአብሔር መልካም አባት ነው። እናምናለን ጌታ። ትናንት ጮኸን መከራ በመጣ ዘመን፣ ኮሮና በመጣ ዘመን፣ በጦርነት ዘመን ወደሱ አልቅሰን ጮኸን መልስ አግኝተናል። ዛሬ መልስ እናገኛለን። ክብር ለሱ ይሁን። ዝም የማይለን አምላክ አለ። ሰምቶ ዝም የማይል ለምድርቷ የሚዋጋ የሚከራከር እግዚአብሔር ዝም አይልም። ለርስቱ ይከራከራል። እግዚአብሔር አምላክ የተባረከ ይሁን። ጌታ ሆይ እንለምንሃለን። በምርጫ ቀን ጌታ ሆይ አንተ በዛ ስፍራ እንድትገኝ በየአራቱ አቅጣጫ በየአጥባ ጌታ ሆይ ምርጫ በሰላም እንዲጠናቀቅ እንጸልያለን። ያንተ እርዳታ ለህዝብ እንዲሆን እንጸልያለን። ደም አፍሳሹን እንድትቀጣ እንጸልያለን። ውከት ፈጣሪውን እንድታዋርድ እንጸልያለን። ህዝብህን ዋጋ የከፈልክላቸውን ህዝብህን እንድትጠብቅ ለአንተ አሳልፈን አደራ እንሰጣለን። ጌታ ሆይ ስለሰማን እናመሰግናለን። ወጣቶቹን በደም እንሸፍናለን። ወጣት ከሌለ ምድሪቷን የሚረከብ ቤተክርስቲያን የሚረከብ ወጣት ነው፣ ታዳጊ ልጆች ነው። ለታመኑ እጆች አደራ እንሰጣለን። አደራ የማይበላ ጌታ ከኛ ጋር ነው። ክፉ ከምድራችን ላይ የተነቀለ ይሁን። አደጋ ጣይ መንፈስ የተቀጠቀጠ ይሁን። አናቱ የደቀቀ ይሁን። በክርስቶስ መዶሻ የደቀቀ ይሁን። ይታገለናል እንጂ አይጥለንም። ይታገለናል እንጂ አያሸንፈንም። ጌታ ኢየሱስ ከኢትዮጵያ ምድር ጋር ነው። እጁ ከኛ ጋር ናት። ባሮች ይጮኻሉ፣ ጩኸታቸውን ይሰማል። የቀባቸው እሱ ያስነሳቸው በየአጥባ እየጮሁ ነው። ጩኸትን የሚሰማ ጌታ ከኛ ጋር ነው።
ጌታ የተመሰገነ ይሁን። ቀሪ ሰዓት አደራ ተረከብ። ወደ ፈቅደ እዚህ ስፍራ እንድንሰበሰብ ፍቃድ ሆኖ ጌታው ፕሮግራምን አዘጋጅተ ልታገለግለን በዚች ብላቴና አልፈ ትውልድን ከመከራ ልትታደግ ልጆቻችንን ከስቃይ ልትታደግ እኛን እንባ ልታብስ ስለተዘጋጀልን ፕሮግራም እናመሰግናለን። ክብር ላንተ ይሁን። ስሚ ለዘላለም ይባረክ። ክብር ሁሉ ላንተ ይሁን። እናታችንም ይጸልያሉ ስለዚህ ምርጫ። ሰላሜን ሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም ያልክ ልዑል እግዚአብሔር ለምድራችን ለኢትዮጵያ፣ ለሰሜኑ፣ ለደቡቡ፣ ለምዕራብ፣ ለምስራቅ እግዚአብሔር ሰላምህን ይዘ በምድራችን በማስገረም በማስደነቅ እንድትገለጥልን እኛ እናቶች ከአራቱ ማዕዘን የተሰበሰብን ስለ ሕዝባችን፣ ስለ መንግስታችን፣ ስለ ወጣቶቻችን፣ ስለ ሕፃናቶቻችን፣ ስለ ሀገራችን በፊት ነፍሳችንን እናፈሳለን። በጌታ በኢየሱስ ስም ሰላምህን ላክልን። አቤቱ ሆይ እንፈልጋለን። በኢየሱስ ስም አንተ እንድትመጣ ወደ ምድራችን አንተ እንድትገለጥ ያየለ የተማከረ ክፉ ሁሉ በስም ስልጣን የተመታ እንዲሆን እንፈልጋለን። እንደገና እንፈልጋለን። እንደገና እንራብሃለን። በኢየሱስ ስም በምድራችን ላይ ሰላምህን ይዘ ተገለጥልን። ሰላምህ ይምጣልን። ለሰሜኑ ሰላም ይሁን፣ ለደቡቡ ሰላም ይሁን፣ ለምዕራብ ሰላም ይሁን፣ ለምስራቅ ሰላም ይሁን። አቤቱ ሆይ እንፈልጋለን። ሰላም በኃይል አሁን በዚህ በምርጫው ላይ እግዚአብሔር ክፋትን ይዞ የወጣ አውሬ ቢኖር የተቀጣ ይሁን። የጨለማው ሰራዊት የተቀጣ ይሁን። ከጥልቅ የተላከ የተቀጣ ይሁን። ላኪ ተላላኪው የተቀጣ ይሁን። በናዝሬቱ በኢየሱስ ስም እንመታዋለን። በኢየሱስ ስም የተመታ ይሁን። የጨለማን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈው ቃል በተገለጠው በትንሣኤው ጀግና በናዝሬቱ በኢየሱስ ስም አጋንንትን አሳፍሮ ባዶ መቃብርን አሳቅፎ በተነሳው በትንሣኤው ጀግና በናዝሬቱ በኢየሱስ ስም አለቃውን መንፈስ፣ አዋኪውን መንፈስ፣ ላኪ ተላላኪውን መንፈስ አሁን ቀጣ ነው። የተቀጣ ይሁን። ምርጫው እግዚአብሔር ባንተ እጅ እንዲሆን እግዚአብሔር ሆይ እንማጸንሃለን። በአዲስ አበባ ሰላም ይሁን፣ በምዕራብ ሰላም ይሁን፣ በትግራይ ሰላም ይሁን፣ በአማራ ክልል ሰላም ይሁን፣ እንደ ቃል ሰላም ይሁን። አዋኪው ይያዝ፣ ያንተ ሰላም ይምጣልን። በኢየሱስ ስም ተማጸንን። በደቡቡ ሰላም ይሁን፣ በኢየሱስ ስም በምዕራቡ ሰላም ይሁን። በኢየሱስ ስም እግዚአብሔር ይሄ ምርጫ በሰላም ተጠናቆ እኛ አንተን ልናመሰግን እንጠራሃለን። የክብር ንጉሥ በብዙ ክብር ተገለጥልን፣ በብዙ ኃይል ተገለጥልን። ምድራችንን ላንተ ፈውሰን ቀድሰን ሰጠን። በስምህ ላንተ የተቀደሰ ይሁን። አራቱም ማዕዘን ባንተ ሰላምን ያግኝ። ሰላም ስለሚሆን ተመስገን። ሰማይ ስለሚከፈት ተመስገን። ከሰማይ ሰላም እግዚአብሔር እንደ ወንዝ ውሃ ስለሚፈስ ተመስገን። ሃሌሉያ። ሰላም ሆኗል። ሰላም ሆኗል። ሰላም ሆኗል። ሰላም ለምድራችን፣ ሰላም ለነገስታት፣ ሰላም ለገዢዎች፣ ሰላም ለኃያላን፣ ሰላም ለሰራዊቱ፣ ሰላም ለሰራዊቱ። እግዚአብሔር ይህ ስለሆነ ተመስገን። መላእክት ስለተመደቡ ተመስገን። ተዋጊ መላእክቶች ስለተመደቡ ተመስገን። ጠባቂ መላእክቶች ስለተመደቡ ተመስገን። እግዚአብሔር ሰላም ስለሆነ ተመስገን። የኢትዮጵያ ጠላቶች ስለሚያፍሩ ተመስገን። ኢትዮጵያውያን በፊቱ ይሰግዳሉ፣ ጠላቶቿም አፈር ይልሳሉ። ቃልህ እንደሚል ጠላቶቿ አፈር ስለላሱ ተመስገን። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። በመገኘት ስለምታስደንቀን ተመስገን። ሰላምህን እንደ ወንዝ ውሃ በማፍሰስ ስለምትገለጥ ተመስገን። በኢየሱስ ስም ተመስገን።
ለአየሩ ሰላም ስለሆነ ተመስገን። ለሰው ልጆች ሰላም ስለሆነ ተመስገን። ብዙ ምስጋና ማደሪያህን ይሙላው። አመንኩ፣ ተናገርኩ፣ ሆነም ተብሎ እንደተጻፈ ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ። አመንኩ፣ ተናገርኩ፣ ሆነ። ሰላም ለምድሬ፣ ሰላም ለነገስታት፣ ሰላም ለገዢዎች፣ ሰላም ለኃያላን ለብርቶች፣ ሰላም ለሕፃናት፣ ለወጣቶች፣ ለታዳጊዎች፣ ለምድሪቱ፣ ለአራዊቱ፣ ለእንስሳቱ፣ ለእጽዋቱ ሰላም ሆነ። ከአብ ዘንድ ሰላም ሆነ፣ ከወልድ ዘንድ ሰላም ሆነ፣ ከመንፈስ ቅዱስ ከአንድ እግዚአብሔር ዘንድ ሰላም ሆነ። ተስማማን፣ ሰላም ሆነ። ሃሌሉያ። ለአራቱም ማዕዘናት በምንጸልይበት ሰዓት እየጸለይን እያለ የሰማይ ሰራዊቶች ተልከዋል የሚል ድምጽ ሰማሁ። ኢየሱስ ጌታ ነው። የሰማይ ሰራዊቶች በየከተማው በየአካባቢው የሰማይ ሰራዊቶች ከእግዚአብሔር ዘንድ ተልከዋል። መላእክቶች ተልከዋል። በየከተሞች በየስፍራው የሰማይ ሰራዊቶች ተልከዋል። ስለዚህ እግዚአብሔር ጣልቃ ይገባል ማለት ነው። ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የእግዚአብሔር ቃል ሲናገር የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ተብሎ እንደተጻፈ እንደምታውቁት ለ24 ሰዓት ባለማቋረጥ የሚጸለይበትን የጸሎት ማዕከል በዚህ ቃል እውነት ታምነን እየሰራን እንገኛለን። እግዚአብሔርም በብዙ እየረዳን በብዙ እያገዘን እዚህ ደርሰናል። እንግዲህ ጌታ ኢየሱስ ረድቶን የሜሹ ስራ ሰርተን ጨርሰናል። ይህ አሁን የምገኝበት ስፍራ የማደሪያ ክፍሎቹ ሲሆን ከፊት የምታዩት ደግሞ በርከት ብለው ለመጸለይ ወደዚህ ስፍራ ለሚመጡ ሰዎች ሰፋ ያለ አዳራሽ ይገኛል። ስለ ሁሉ እግዚአብሔር አምላክ የተባረከ ይሁን። እንግዲህ አሁን ወደ እናንተ ብቅ ያልኩት አስቸኳይ ጥሪ ላቀርብላችሁ ነው። ይህ እስላፍ በጊዜ ክረምት ከመግባቱ በፊት ተሰርቶ ይጠናቀቅ ዘንድ የሁላችንም ርብርብ ያስፈልጋል። ይህንን እስላፍ ሰርቶ ለመጨረስና እንደገና ከፊት ያለውን የጸሎት አዳራሽ ሰርቶ ለመጨረስ በርካታ ሲሚንቶ ያስፈልጉናል። እንደምታውቁት ባለፉት ጊዜያት ሲሚንቶ እጅግ በጣም ጨምሮ ነበር። አሁን ላይ እግዚአብሔር ይመስገን የጸሎቱ ማዕከል ግንባታ የሚገነባበት ስፍራ ድረስ 1 ኩንታል ሲሚንቶ ለማምጣት 2000 ብር ይፈጃል። ስለዚህ ይህንን ሚዲያ የምትከታተሉ ሁላችሁም 1 ኩንታል ሲሚንቶ ለ24 ሰዓት የጸሎት ማዕከል ግንባታ በመግዛት እንደገና አሻራችሁን እንድታሳርፉ በጌታ ፍቅር እጋብዛችኋለሁ። ከዚህ ቀደም በብዙ የደገፋችሁን በብዙ ያገዛችሁን እግዚአብሔር አምላክ ይባርካችሁ። ስራው እጅግ ታላቅ ሰፊ ስራ ነው። ስለዚህ ሁላችንም እንረባረብ። ይህ የጸሎት ማዕከል ተገንብቶ ሲጠናቀቅ ማንም ሰው ከየትም ምድር መጥቶ እንዲሁ በነፃ እየጸለየ የሚውልበት የሚያድርበት ስፍራ ነው። ይህንን የጸሎት ማዕከል መስራት ማለት ለትውልድ የሚጸልይበትን ስፍራ መስራት ማለት ነው። ስለዚህ ይህንን አገልግሎት አብራችሁን ማገልገል የምትፈልጉ 1 ኩንታል ሲሚንቶ በ2000 ብር በመግዛት አሻራችሁን ማሳረፍ የምትፈልጉ ሁላችሁም ስክሪኑ ላይ በምታገኙት አካውንት ገቢ በማድረግ አብራችሁን የእግዚአብሔርን ቤት ስራ ይህንን የጸሎት ማዕከል መገንባት ትችላላችሁ። አብራችሁን የእግዚአብሔርን ቤት ስራ ስለምትሰሩ እግዚአብሔር በጎነትን ያድርግላችሁ። እግዚአብሔር ጉለታችሁን ይምላ፣ ቸርነቱን በእናንተ ቤት ላይ ያብዛ። እጅግ በጣም አመሰግናችኋለሁ፣ እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉላቸው። እግዚአብሔር አስጀምሮናል፣ እግዚአብሔር ያስጨርስናል። ደግሞ በድል እናስመርቀዋለን። ተባረኩ። እወዳችኋለሁ።